አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች እናት እኔ ልደፋልሽ በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት ስተኝ ታወልቀዋለሽ እና እኔ ካላየው አላምንም ኔቡን አላወልቀውም ለማለት ነው ደረቀንኩብሽ አይደል ምን አባቴ ነው 13 ወር ፀሐይ በመታገኝ ሀገር እየኖርኩ ምን አባቴ ልሆን ነበር በነገራችን ላይ ፀሐይን በካርድ ልናርጋት ነው እንዴት ማለት ጥሩ እንዲቀርቦ መነጋገሩ እኮ የሚጠቅመው ለዚህ ነው ስልክሽን ዝም ብለሽ እዚህ ላይ ንገረኝ 911 እሱ ለሌባ ነው እኛ ልባችን ለተሰረቀው ልቤ እንዴት ነው ምን በላ ምን ጠጣ ማለት የለብንም እንዴ ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም አላገባም እንዴ ፍታው ያርጉታ 0911 እንዴ 446 ብር ነው ያወጣሽው 400 ብር መልሳለሽ ሂጂና ቴሌ ኤፍሬም ነው የላከኝ በነገራችን ላይ ኤፍሬም ይባላል አንዴ ነሽ ማረጋለሽ የኔን እንካፈላለን ምንድነው እንዴ ያዋ ፖሊስ ጣቢያ ላሻራ መተክ ነበር ወንድም ሄደ እንዴ አንቺ ነሽ እንዴ አንቺን ልርሳ ሰው አታርጊ ሙጭ ሰው አታርጊ እንደው ተጠየፊኝና ሂጂ ዳኒማ አሻራው ጠፋኩ የዳኒ አሻራ ጠፍቶ በቃ በእኔ ማርያም ጣት እንደምንም ብዬ ላኩ ምን አረጋለሁ ክሊዮፓትራን ተከታለሽ የግብጽ ንግስት ግብጽን የሸጥኩላት እኔ ነኝ ቀሪ ክፍያ አላት በምናምን ቀስ በከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆም ነው ኤፍሬም እኔ ነኝ የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድነው ስራው አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም አሁን ዞር እስከ ይሄው ቆረቆንጆ ነው ጥብቅ ከፍ ትንሽ አንድ ከመሬት ከፍ በይ መሬትን አፈር ለኛ ታያት በእናቱ ከፍ ምን ልታዝኝ ነው የሞባይል ካርድ ታገኛለህ ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ ባለ 100 እኮ ነው ድምጽሽን ልስማው ብዬ ሶስተኛ ዓለም ጦርነት በምንድን ነው ተሰማሽ በሞባይል ካርድ ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙልት እንዴ ማለት ግብጽ እቺ ሶፍሽ እንዴ ነው ምንም ማስተሽ ላይ ቆጥሽ ዝምብለስ ስትወጪ ደግሞ ባለ 15 ብር ካርድ መጥቀልሽ እጠብቃለሽ ካሁን በኋላ ቴሌ ብለሽ ትሪ ቴሌ በይስ አይነ ስውር ነኝ ብራኔን ያጣው አይነ ስውር ነኝ ብራኔን ያጣው አይነ ስውር ነኝ ብራኔን ያጣው ስላይድ ብራን አይነ ስውር መና በዋሽንት ቀርቶ በፉጫት ተጀመረ ፉጨቱ ካስጠላ ዋሽንት ግዛልኛ በእውነት እዚህ ቆመ ከምትለምን ስታንድ አፕ ኮሜዲ አሳቁ እንዴ ፍርፍር ነው አያነ እንዴ ተንፈራፈርክ ነፍሴ ረሳሽው ምኑን ልመናው ነው አግዘኝ እስቲ ሚስተር አይፎን አንተ ሰውዬ ታለህ እንዴ አንተ ጎን ቆማለሁ ባይ በድምጽ ነው ያውበኩ የከብት ድምጽ አይጠፋኝም ይኸውልህ አጋርሜ እንደ ካርድ ነው ምፍቀሽ ፍቀም አጣቀውን ዝም በል ምን ያረክ ነው ቆይ ምን አድርጎ ነው አንዴባ አረቶኝ አይዞ እኔ ሄዷል ኤፍ ቢ አቤት የሰማዩ ጌታ የምድሩ ባለቤት የታሉ እናማ ፍቅርን እንክሰሰው ሲሉ የነበሩት ዘፋኞች የታሉ ታዲያ ወይ ፍቅር ነሽ ወይ የፍቅር እህት ነሽ ፍቅር ይዞኛል እንደብኔ ማለት ኤፍሬም እባላለሁ ልጅ የምትሰራው ልጅ ነህ ነይ
ዲሾንኩብሽ። ግራም ያወድ ለምልጠኝ ነበረ። ስልክ ደግሞ እምቢ አለኝ። ምን የዘንድሮ ስልክ እኮ ወደ ኋላ ተነበበ። ክልስ አሉት እኮ ክልስ አልፎ አልፎ አይደል የሚከሰተው? እንደዛ ብሎ የወሬ ቦሬ ነው የሰማሁት። እንግዲህ በወሬ ቦሬ ስንነሳ ማለት ነው ሰኔ 28 1914 ከረፋዱ 5 ሰዓት ከሩብ የተተኮሰች አንድ ጥይት የመጀመሪያው የዓለም ጦርነት መነሻ ሆነች። አሁን ስንት ከተቤ አውጪ እንግዲህ በምድር የተነሳ ወሬ ላይ ነው እንግዲህ የዛን ጊዜ በእኛስ ወደ 1906 ኢትዮጵያ የዛን ጊዜ ንጉሷን ቀብራ ነበር። አይሰማም፣ በሚስጥር ማለት ነው። በወሬ ምን ይሰማል? ህዝብ ይሰማል። በወሬ ንጉሱ መሞታቸውን ይሰማና ህዝቡ ፈረስ በቅሎ ስጤም ብያለምንህም አምና ነበር እንጂ ዘንድሮ የለህን ብሎ ሲል ህዝብ በወሬ ማጋር ይሰማል። እቴጌ ይሰማሉ። እቴጌ ሰውና ለህዝቡ መልስ መሆኑ ነው እንግዲህ በወሬ ተሰማው። አታሞ ማስመታት ነበር ስራችን። ከበሮ ነጋሪት ማስጎሰም ነበር። እምቢልታ ማስነፋት ነበር ስራችን። ሰው መሆን አይቀርም ደረሰ ተራችን ብለው ማልቀሳቸውን የወሬ ማን ይሰማል? ህዝብ። እንግዲህ ይሄን በምን የተነሳ ነው? እሺ ግራቤት ነው የሚካሄደው አሜሪካ ድረስ ወሬ ይሁን። ዲቪ ሞልተሻል? የፕ yes yes የፖነች አይ እንግዲህ ዲቪ ሲወጣልሽ አሜሪካ በዛን ሰዓት ምን አባቷ እየሰራች እንደነበር ትነግሪናለች ማለት ነው። በምንድን ነው የተነሳው? በወሬ ሁነኛ ወሬኛ ሰው ነሽ አንቺ። አሁን ስልክ ከመደወል ወሬኛ ለምትይው ሰው የምትፈልጊው ነገር መናገር። ሁነኛ ወሬኞች አሉ። ምንም ሳይሸራርፍ ሀሳብ ይወስዳል። ስልኩ ያቆራርጣሉ። ስልክ ታይ ስልክሽን ሽጭ። እኔ ጋር 4 ቆንጆ ወሬኞች አሉ። በሰዓት ነው የሚሰጡት። ምን ወሬ ብቻ? አሁንማ ወሬ ከነ ፎቶ ነው። ስልኬ ጠፍቶ ነበረ። የሚገርም ስልኬ ላይ ሙዚቃቸው ተቀርጬ ነበረ። ፌስቡክ ላይ ለቃት ስንት ሰው ደወለልኝ መሰለ። ሌላ ነገር ቢሆን ተዋርጄ ነበረ። ሌላ ነገር ስንት ሌላ ነገር እና አሁን ሌላ ነገር ስልክሽ ላይ የለም። አጠፋሽ። በጣም በምንድን ነው የተነሳ ነው? ፌስቡክ እኮ አሁን መርዶ ማርጃ ሆኗል እኮ። ሽማግሌዎች እኮ ስራ አቆሙ። የት አካባቢ ነው? ካሊፎርኒያ ሎስ አንጀለስ። ስልኩ የጠፋው ታክሲ ላይ ግራም የሚካሄደው ያልከኝ መስሎኝ ነው። ከዛ ቶሎ ተመለስኩ። እኔ ሰው ሀገር ብዙ አልቆይ። እንሂው። እንዴት ነው ስራ? ተፈረደልሽ? ተፈረደብሽ? በምንም ጉዳይ ተረትቼ አላውቅም። ለመላእክት ነው እንዴት ጥብቅና የምትቆሚው? ኤፍሬም ወይዬ አንቺ እንዲህ ነሽ እንዴ? እንዴት ነበርኩ? እናንተ ታያላችሁ ትሉናላችሁ እኮ። እኛ እኮ ከዓይኔ ያውጣሽ። ሃይ ተዋወቁ። ቃሌ ውሃ ጠበቃ ናት፣ ፖሊስ ናት። ስላወቅኩሽ ደስ ብሎኛል። አንድ አካባቢ ነው ያለነው። ጆሞ ሳይት ነሽ? አንድ ማይ ውስጥ ነን። እሱማ በህግ ጉዳይማ ሁላችንም አንድ ነን። አትንኩ ከተባለ አንነካም። ከነካን እናንተ እነሱ ምሳ ልጋብዝሽ። ስፔሻል ነገር ልጋብዝሽ።